ሁሉም ስለ መንፈስ ቅዱስ ስጦታዎች፣ ኃይል፣ ተአምራት፣ ቅባት ይናገራል። ነገር ግን መንፈስ ቅዱስ ካንተ በጣም የሚፈልገውን አንድ ነገር ማለትም ጓደኝነትን የሚናገር ሰው የለም ማለት ይቻላል። ለዚህም ነው ብዙ አማኞች በመንፈሳዊ ሕይወታቸው ድርቀት የሚሰማቸው፣ የሚጸልዩት ግን ምንም የማይሰማቸው፣ የሚያመልኩት ግን ምንም መገኘት የማይሰማቸው፣ ስለ እግዚአብሔር የሚያውቁት ግን ወደ እርሱ የመቅረብ ስሜት የማይሰማቸው እርሱ ሩቅ ስለሆነ ሳይሆን ማንም ሰው ወዳጁ እንዴት መሆን እንደሚችል ስላላስተማራቸው ነው። ማንም ሰው ጮክ ብሎ መናገር የማይወደው እውነት ይህ ነው። መንፈስ ቅዱስ የሚሰማ ኃይል ብቻ አይደለም፣ ሊያዝን ችላ ልትለው ወይም ልትቀርበው የምትችለው ነው። ብዙ ክርስቲያኖች ወዳጁ የማይሆኑበት ምክንያት ቀላል ነው። እሱን እንደ ልማድ አድርገው ይመለከቱታል እንጂ እንደ ግንኙነት አይደለም። አስቡት፣ በአምልኮ ውስጥ ጊዜዎችን እናሳድዳለን፣ የዝምታ ምልክቶችን እናሳድዳለን፣ ግን ጓደኝነት ውስጥ አልገባንም። በዚህ ቪዲዮ ከመንፈስ ቅዱስ ጋር እውነተኛ ወዳጅ የምትሆኑባቸውን ሚስጥሮች የምንመለከት ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ጓደኝነት ወጥነት ይጠይቃል። ብዙውን ጊዜ ለሰዎች የምንሰጣቸውን ነገር ግን ለእግዚአብሔር መንፈስ እንብዛም የማንሰጣቸውን ባህሪያት ቅዱሳት መጻሕፍትም ይህንን በሚያሳዝን ሁኔታ ግልጽ ያደርጉታል። ኤፌሶን ምዕራፍ 4 ቁጥር 30 መንፈስ ቅዱስን አታሳዝኑ ይላል። ይህ ማለት ልቡ ሊጎዳ ይችላል ማለት ነው። መገኘቱ ሊገፋ ይችላል። ምርጫዎች እርሱን ይነኩታል። ምክንያቱም እሱ የሩቅ ኃይል አይደለም፣ የሚሰማው ጓደኛ ነው። በቤተ ክርስቲያን ውስጥ ልታገለግልና በየቀኑ እርሱን ችላ ልትለው ትችላለህ። እግዚአብሔርን ስለማትወድ ሳይሆን መንፈስ ቅዱስን በግል እንዴት መውደድ እንዳለብህ ስላልተማርክ ነው። ጓደኝነት የሚጀምረው ከግንዛቤ ነው። የመንፈስ ቅዱስ ወዳጅ ለመሆን የመጀመሪያው እርምጃ ጥልቅ ጸሎት አይደለም፣ ጾም አይደለም፣ በልሳን መናገር አይደለም፣ ግንዛቤ ነው። የማታውቀው ጓደኛ አይደለም። ኢየሱስ በዮሐንስ ወንጌል ምዕራፍ 14 ቁጥር 17 ላይ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቃላችሁ ብሏል። ያንን ተረድተኸዋል? ታውቀዋለህ? ግን አስተውለዋል? መንፈስ ቅዱስ በእያንዳንዱ ጊዜ በውስጥ የሆነ ነገር ወደዚያ አትሂድ፣ ወደዚህ ሂድ ወይም አሁኑኑ ጸልይ ሲል ያ እርሱ ነው። ያ ምናባዊ አይደለም፣ እሱ ነው። ነገር ግን እነዚህን ረጋ ያሉ ድምጾች ችላ ባልክ ቁጥር ጸጥ ይላሉ። ለነሱ ምላሽ በሰጠ ቁጥር የሱ መገኘት የበለጠ ይጨምራል። ጓደኝነት የሚጀምረው ድምጹን እንደ ተራ ድምጽ መስማት አቁመህ በሕይወትህ ውስጥ በጣም አስፈላጊ ድምጽ አድርገህ መያዝ ስትጀምር ነው። መንፈስ ቅዱስ በማይከበርበት ቦታ አይቆይም፣ ራሱን አያስገድድም፣ ከሚያዝናኑ ነገሮች ጋር አይወዳደርም። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14 የመንፈስ ቅዱስ ኅብረት ብሎ ይጠራዋል። ኅብረት ማለት አጋርነት፣ ቅርበት፣ የጋራ ሕይወት ማለት ነው። ነገር ግን ኅብረት የሚፈጠረው ክብር ባለበት ቦታ ብቻ ነው። ክብርም ይህን ይመስላል። ሲወቅስህ በፍጥነት ምላሽ ትሰጣለህ። በሹክሹክታ ሲናገርህ አትተወውም። ልብህን ሲገፋ አትዘገይም። መንፈስ ቅዱስ አብዛኛውን ጊዜ ለተሸነፉት ይናገራል። ብዙ አማኞች የማያውቁት ነገር ይህ ነው። መንፈስ ቅዱስ ከከፍተኛ መንፈሳዊነት ጋር ብዙም አይነጋገርም። ለተሸነፉት የበለጠ ይናገራል። ፍጹም መሆን አይጠበቅብህም። እንከን የለሽ ታሪክ ሊኖር አይገባም። ጥልቅ የሆነ የቴዎሎጂ ትምህርት አያስፈልግህም። ነገር ግን የተሸነፈ ልብ ያስፈልግሃል። ሮሜ 8:14 እንዲህ ይላል፣ በእግዚአብሔር መንፈስ የሚመሩ የእግዚአብሔር ልጆች ናቸው። እጅግ አስደናቂ የሆኑት አይደሉም። እጅግ ተስጦ ያላቸው የሚመሩና ለመከተል ፈቃደኛ ካልሆኑ በስተቀር ሊመሩ አይችሉም። እውነተኛ ጓደኝነት የሚጀምረው እዚህ ላይ ነው። አብዛኞቹ አማኞች የመንፈስ ቅዱስን መጽናኛ ይፈልጋሉ፣ ነገር ግን እርማቱን አይደለም። የሱን መገኘት ይፈልጋሉ፣ ግን የሱን አመራር አይደለም። ሰላሙን ይፈልጋሉ፣ ግን መከርከሚያውን አይደለም። ነገር ግን መንፈስ ቅዱስ ራሱን የሚገልጠው
ጌታ ሆይ የፈለከውን ሁሉ የትም ብትመራኝ እኔ አንተ ነኝ ለሚለው ሰው ነው። እጅ መስጠት ቁጥጥር ማጣት አይደለም። እግዚአብሔር የራስ ጥንካሬ ወደማይችልበት ቦታ እንዲወስድ ፈቃድ መስጠት ነው። በተሰጠ ቁጥር ድምፁ የበለጠ ግልጽ እየሆነ ይሄዳል። የእምነት ስሜቱ እየጠነከረ ይሄዳል እና የጓደኝነት ስሜቱ እየጠነከረ ይሄዳል። ጓደኝነት በየቀኑ አብሮ የምታሳልፍበትን ጊዜ ይጨምራል። ይህን ክፍል ነው ብዙዎች ችላ የሚሉት። ከማታውቀው ሰው ጋር የቅርብ ጓደኛ መሆን አትችልም። ከመንፈስ ቅዱስ ጋር ያለ ወዳጅነት የሚገነባው በቤተ ክርስቲያን ውስጥ ባለ አገልግሎት ውስጥ ሳይሆን ማንም በማያየው ጸጥ ባለ ጊዜ ውስጥ ነው። መዝሙር 25 ቁጥር 14 የእግዚአብሔር ወዳጅነት ለሚፈሩት ነው ይላል። በሌላ አነጋገር እግዚአብሔር ልቡን ለእርሱ ክብር ከሚሰጡት ጋር ያካፍላል ማለት ነው እና እንደ ጊዜ ያለ ዋጋ ያለው ነገር የለም። እያንዳንዱ እሽታ የእርሱን መገኘት የበለጠ ግልጽ ያደርገዋል። ድምፁን የበለጠ ያጠነክራል። እያንዳንዱ እሽታ ወደ ግንኙነት የበለጠ ይገፋፋል። ስለዚህ ትክክለኛው ጥያቄ ይኸውና፣ መንፈስ ቅዱስ ጓደኛ ለመሆን ፈቃደኛ ከሆነ በእርግጥ የሱ ለመሆን ፈቃደኛ ነህ? እሁድ ዕለት ብቻ ሳይሆን፣ መንፈሳዊ ስሜት ሲሰማ ብቻ ሳይሆን፣ ሕይወትህ አስቸጋሪ በሚሆንበት ጊዜ ብቻ ሳይሆን፣ በየቀኑ ጸጥ ባለ በተለመደው ማንም ሰው በማያየው ጊዜ። ምክንያቱም መንፈስ ቅዱስ ቀድሞውኑ ወደ አንተ እየደረሰ ነው። የቀረው ብቸኛው ነገር ምላሽ ነው። ከእርሱ ጋር በጥልቀት ለመራመድ ዝግጁ ከሆንክ በኮመንት ላይ ዝግጁ ነኝ የሚለውን መልእክት አስቀምጥ። እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።